Rajonatic. E pasicalar ugenetic, e pasaplacular ugenetic. Jiticalar ugenetic, massaclacor ugenetic, massacular ugenetic. E shacular ugenetic, massaclacor ugenetic, massacular ugenetic. Macular ugenetic, massaclacor ugenetic, lar ugenetic. እንደናችሁ ቅዱሳኖች ይህ እንግዲህ በተለይ ቦታ በተለይ ዓለማት ያላችሁ ቅዱሳኖች አሁን በስልክ የምጸልይበት ሰዓት ነውና በዚህ አጋጣሚ እንግዲህ መግባት የምትፈልጉ ሰዎች አሁን የገባችሁ መደወል ይቻላል። አሁን አገለግላችሁ ጌታ መልካም ያደርጋል። ስለዚህ በየትኛው ኮንዲሽን የትኛው ከባድ ጉዳይ ያለባችሁ ሰዎች ካላችሁ ነገሮቻችሁ ሁሉ ጌታ መልካም ያደርጋል። አሁን በዚህ ቦታ ላይ የማሳስባችሁ ጉዳይ ቢኖር ማለት ነው አንደኛ ሀደራ የሚላችሁ ነገር ቢኖር የመጀመሪያ በጣም በስጋ የምታውቁ ሰዎች፣ ሁለተኛ እንደ አጋጣሚ ከዚህ በፊት ተጸልዮላችሁ ከሆነ ለላንሶ አንዴ ነው የምጸልየው። አንድ ሰው አሁን ደውል ድጋሚ እንኳን ቢደውል ማለት ነው እንደማውቀው ሰማችሁ ማለት ነው የደውላችሁ ሰዎች ድጋሚ ባትደውሉ ትልቁ ነገር ማለት ነው ዋናው ማመን ነውና ካለው ከህዝብ ብዛት ተነሳ እንደው ለወንድሞቻችን ጭምር ማሰብ አለብንና አንድ በግል የምታውቁ ሰዎች ደግሞ ቀጥሎ ማለት ነው በየትኛው ምንስ የምታውቁ ሰዎች ካላችሁ ከዚህ ከላይ ውጪ ነው ደውላችሁ የምታናግሩ። አሁን የሚደውሉ ሰዎች በደንብ ያመነ ሰውና በደንብ የምጠራጠር ሰው ካለ ይደውልልኝ፣ መጸለይ ይፈልጋሉና ጌታ መልካም ነው። ጤና ይስጥልን። ሁሉ ሰላም፣ ጌታ መልካም ነው። ነገርሽ ያማረ ይሁን፣ ደስታሽ ሙሉ ይሁን። አሜን። ከዚህ በኋላ አይበላሽም። አሜን አሜን አሜን። የሴት ድምፅ ነው የምሰማው። አንተም ከማን ጋር ነው ያለው? ከባለቤቴ ጋር ነው ያለው። አንድ እሷ ላግኛት እስኪ። አሜን። ሄሎ። አቤት። አንድ እሷ ላግኛት። ቆይ አንተ ለምን ትወስዳለህ ከሰው? ሄሎ። እንዴት ነሽ? ሁሉ ሰላም? ሰላም ነው። ህይወትሽ ይባረክ። አሜን። መንገድሽ ያማረ ይሁን። አሜን። የተኛው ጭንገፋ ተሰበረ። አሜን። ወደ አዲስ ግን መለወጥ ይሆናል። አሜን። ከዚህ በኋላ ሁሉ ያማረ ይሆናል። አሜን። እርግጠኛ ሆኜ ቃል አወጣለሁ። ጌታ እግዚአብሔር በህይወትሽ የምታይ ጉዳይ ያደርጋል። ተቋረጠ። ጤና ይስጥልን። ጤና ይስጥልን። አፖስትል ነኝ። ማን ልበል? ከየት ነው? ሰላም ነው። ሰላም ነው። ሰላም ነው አይደል? ጌታ ይባረክ። ከየት ነው? ማን ልበል? ደጋጋ ይባላል። ከነቀምት። ከነቀምት። አዎ። ነገር ህይወቱ ያማረ ይሁን። አሜን። አሁን የጌታ ክንድ ያገኝክ። አሜን። ቤትክ አዲስ ይሁን። አሜን። የፈጠነ ጉዳይ ባንተ ህይወት ይከናወን። አሜን። አለ ጌታ። ልጄ ሆይ አልጥልም አልተውም ይልሃል። አሜን። ሙሉ ሰላም ይመለስ። አሜን። ይመለስ። ትመሰክራለህ? አዎ እመሰክራለሁ። ከሁለት ቀን በኋላ ሄደህ ቼክ አድርገህ አንድ በሽታ አይኖርብህም። አሜን። በኢየሱስ ነገር ሁሉ ያማረ ይሁን። አሜን። አሁን ሰላም የበዛ ይሁን። አሜን። አዋጅ ሁሉ ይገልበጥ። አሜን። ያው ቃል አውጥቼ ሁሉ ይሁንልህ። አሜን። የማይጠፋ ጉዳይ ባንተ ህይወት ይሁን። አሜን። ከዛሬ ጀምሮ አንተ አዲስ ሰው ነህ። አሜን። በኢየሱስም ተከናወን። አሜን። ውረስ ተባረከ። አሜን። በጌታ በኢየሱስም አሜን። ተባረከ። አልቻው እናቴ ተንበል። የሷ ጉዳይ መልካም ይሁን። አሜን። እሷን ትፈወስ። አሜን። ያው ቃል ወጥቷል። ለቤታችሁ ለሁላችሁ መልካም ይሁን። አሜን። በትንሳኤው ኃይል ተባረክልኝ። ጤና በምን ላይ ቃል አውጣለህ? ቃል እግዚአብሔር ባለው ቃል ማንኛውም ላይ አፖስትል አውጣ። እግዚአብሔር ህይወቱ ሁሉ ያው ይቀይራል። አሜን። አንዴ ቆይ እንዳዘጋ። ሄሎ ጤና ይስጥልን። አብሮችልኝ ሁሉ ሰላም፣ ሁሉ መልካም። ጌታ ይባረክ። ማን ልበል? ከየት ነው? አገኘው ዛሬ። ሃሌሉያ። ዛሬ አገኘው። አሜን። በኢየሱስም ይሁንልህ። አሜን። መንገድ ሁሉ ያማረ ይሁን። አሜን። አሜን። ከየት ነው? ከሳውዝ አፍሪካ ነው? ከሳውዝ አፍሪካ። እኔ ዛሬ አንድ ቃል አውጣለሁ። ህይወት የምታይ ጉዳይ ያደርጋል። አሜን። እስከ ዛሬ ያልተጀመረ ጉዳይ ሁሉ አሁን ይጀምራል።
አሜን ተከናወን ውረስ በጌታ አሜን ሁሉ ያማረ ይሆንልህ አሜን ቆይ ጠብቀኝ ጤና ይስጥልን አሜን አሜን እግዚአብሔር ያውልህ በጣም የገረመኝ እንግዲህ ይሄን ቀን ያዝ ከዛሬ ቀን ጀምሮ ጌታ እግዚአብሔር በየትኛው በኩል በየትኛው ሁኔታ በቤቴ ላይ ጭንገፋ አይሰራም አሜን እግዚአብሔር ነገር ሁሉ ይቀይራል አሜን አሜን መንገድ ሁሉ ያማረ ይሆን አሜን ክፋት አንተን አያገኝክ አሜን ቤታችሁ ላይ ከዚህ በኋላ ሁሉ መልካም ይሆናል አሜን ሰላምን ታውቃታለህ ሰላም ሄሎ ሄሎ አቤ ሰላም 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 አይሰማም ይሰማል ቆይ ሳውዝ አፍሪካ ቆይ እሺ ቆይ ሳውዝ አፍሪካ እግዚአብሔር ያውልህ ወደ እጅ ሲያስገባው ነው ማለት ከዚህ ሁሉ ያለቀ ይሁን አሜን ውረስ ተከናወን አሜን መንገድ ሁሉ ያማረ ሆኗል አሜን በኢየሱስ አጸናውልህ አለ ይሆናል አንተ ማይበላሽ ሃሌሉያ አቤት ጤና ይስጥልን ማን ልበልከት ነው ከአዲስ አበባ እንዴት ነሽ በላይቭ እየጸለይኩ ነው ያለው ልጸልይሽ በላይቭ ነው የምጸልይ ነገሮች ያማረ ይሁን ምን ይሁንልሽ ምን ትፈልጊያለሽ የሰራዊት ጌታ እግዚአብሔር ከዛሬ ቀን ጀምሮ አንድ በጸጋ ሁለት በፋይናንስ እኮ የጸለይኩሽ ነው በጸጋም በፋይናንስም ይባርክሽ አሜን ከእንግዲህ በኋላ ሰርተሽ በሁሉ ፍሬያማ ሆኚ አሜን እድሜሽ ሁሉ የበረከት ይሁን አሜን ቤተሰቦችሽን ውረሺ አሜን መንገድሽ ያማረ ይሁን አሜን ተጽዕኖ ክፋት አንቺን አያገኝሽ አሜን ከዛሬ ጀምሮ በማን የበር ይከፈትልሽ አሜን የትም አትቀጠልም ጌታ እግዚአብሔር ደግሞ የራሴ ምትይሻል አሜን ቃል አውጥቻለሁ በሁሉም ተከናወኝ አሜን በጌታ በኢየሱስ ተባርከሻል አሜን ተከናወኝ ተባረክቻው ለሰው የማይቻል እግዚአብሔር ይቻላል እንግዲህ ዛሬ እግዚአብሔር እንደቃሉ ማን ነው በመንገድ ላይ ጀምራችሁ የቆመው ጉዳይ ሁሉ መቀጠል ይሆናል ጀምራችሁ ከዚህ በኋላ አይበላሽም ነገር ይቀጥላል ህይወት ይቀጥላል አላማችሁ ያማረ ይሆናል በየትኛው ኮንዲሽን በየትኛው ምንስ ነው አሮጌ መዝገብ ሁሉ ይዘጋል እግዚአብሔር በህይወታችሁ የሚታይ ጉዳይ ያደርጋል ስለዚህ የትም ቦታ ሆናችሁ የሚደውሉ ሰዎች አሁን ደውሉ እኔ ጸልያለሁ የምሰራው እግዚአብሔር ነው በእጆቻችሁ ያለው የትኛው ጥያቄ ደግሞ ይመለሳል ታሪካችሁ ይቀየራል በተለይ በዚህ በላይቭ ላይ ያለው ሁኔታ ማለት እርግጠኛው የማወራው ጉዳይ ቢኖር ማለት ነው እግዚአብሔር ሁሉ ጉዳይ ቦታ አስይዞ ታገኛላችሁና ሄሎ ጤና ይስጥልን አፖስትል ነኝ ሄሎ ጤና ይስጥልን ሰላም ይሁንልሽ አሜን አሜን ይሰማሻል ማን በልከት ነው ከቤሩት ነው ኩፎ ይባላል ማን ኩፎ ወርቅነሽ ይባላል ኩፎ ወርቅነሽ እንዴት ነሽ እግዚአብሔር ይመስገን እግዚአብሔር ካንቺ ጋር ነው አሜን አሜን ህይወትሽ ያማረ ይሁን አሜን አሜን ኑሮሽ አላማሽ ሁሉ ያማረ ይሁን አሜን አሜን ወደ አዲስ ክብር አሜን ወደ አዲስ ኑሮ አሜን እግዚአብሔር ያስገባሽ አሜን ተጽዕኖ ሁሉ የወደቀ ይሁን አሜን ደግሞ ስምሽ ይቀየር አሜን እዚህ ሲጀመር አንቺ ወደዛ ሀገር መሄድ የለብሽም ነበር ግን ትልቁ ነገር ማለት ነው እግዚአብሔር ከእንግዲህ በኋላ በህይወት የምታይ ጉዳይ ያደርጋል አሜን አላማሽ ሁሉ ያማረ ይሁን አሜን ከትላንትና በላይ መተስ ሞታ ታገለግያለሽ አሜን ስምሽ ይቀየር አሜን አሁን ጸጋ ያገኝሽ አሜን መንገድሽ ሁሉ ያማረ ይሁን አሜን የጌታ ክንድ ያገኝሽ አሜን ተጽዕኖ ሁሉ የወደቀ ይሁን አሜን ያው ቃል አውጥቻለሁ አንድም አይበላሽም አሜሪካ ነው አሜሪካ ሰላም ህይወትሽ ይባረክ አሜን አሜን መንገድሽ ሁሉ ያማረ ይሁን አሜን እኔ ዛሬ ቃል አውጣለሁ እርግጠኛ ሆኜ ነው የማወራው ጌታ እግዚአብሔር በህይወት የማይጠፋ ጉዳይ ያደርግልሻል
ሄሎ ማን በርከት ነው? አቤት ገረቶ ጤና ይስጥልኝ። ሁሉ ሰላም ነው? ጌታ ይባረክ አባቴ። ሰላም ነው? ጌታ ይባረክ። ነገር ሁሉ ይባረክ። አሜን። መንገድ ያማረ ይሁን። አሜን። በምንም አትገደብ። አሜን። ያው ቃላት ሸለክ በሁሉ ተከናወን። አሜን። እስከ ዛሬ ወደ እጅ ያልገባ ጉዳይ ሁሉ እጅ ይግባል። አሜን። ሰላም ሁሉ ተመልሷል። አሜን። በመልካም ህይወት መባረክ ሆኖልሃል። አሜን። ተባረክ በጌታ በኢየሱስ ሆኖልሃል። አሜን። ውረስ ተከናወን። ሄሎ ጤና ይስጥልኝ። ሁሉ ሰላም ሁሉ መልካም ኢየሱስ አወልቃ እንደ እድሜ ሁሉ የበረከት ይሁን። እድሜ ሁሉ የበረከት ይሁን። ሄሎ አይሰም ምን አልከኝ? እንትና ወሳን ዲያቆን ጋራ ሞከራ ማከራት ያየራ ጋራ ዋ ኦሰነ ባጊ ሰና አሜን። አሜን። ሳይኒ ሉአና አሜን። ኢቴ ቦቾፖ አሜን። ኦቲ ኦሰነ ሙላ ባኞ ጉዳ ጊሶ አሜን። እስቲ የኔ ጉዳይ አይበላሽም በልሲ ጉዳይ ሞረተና እኔም ዛሬ ቃላው ቻለው ከዚህ በኋላ ነገር ሁሉ ያማረ ይሁን። አሜን። ህይወቱ ያማረ ይሁን። አሜን። ፈጽሞ ክፋት አያገኝክም። አሜን። በጣም የገረመኝ ልንገርህ አዎ ማለት ከዚህ በፊት ከኔ ጋር ትታወቃለህ? እንታወቃለን? እንዴት ነው? አይላ ካይረቶ ኮታ እንትና አገላገሊዮ ጋቶ ቻናል አይባ በይኮፕለቲ እረቱ ጉድባ ረቶ ጉዲባ አይ ጦሰ ለማን ጠይልኝ ቤቴ ባውተና አሜን። ኩሽ ያገደመና አሜን። ኒ ቦሰ ይለዋና አሜን። አይኖ ከፊት ቆፈነ ቆፋ አይ ቤራይ ታዮ ዱስነ አቶ ካትነ አቶ አተና አቶ ታዮ አይፈ ዶይቶ ያጋሰልኪ ቱማ ታን ነዮ ቃላክሳን ጦሰው ነነ ደመና አሜን። ኢቴ ቦቾፖ አሜን። ቦሰ ነየ ጊግቶ አሜን። ዳጦሳ ያነ ወይ ገራይ ደረሰ ቆፈና ያገስ አሜን። ሆነነ ደረሰ ጦሰ ነና ከነሶ ቆፈና አሜን። ሳይነ የሞረተና አሜን። ደሞ ነገር ሁሉ ይቀየር። አሜን። መንገድ ያማረ ይሁን። አሜን። ኩሽ ያገደመና አሜን። በኢየሱስ አጸናውልህ። አሜን። ህይወቱ ያማረ ይሁን። አሜን። በጣም የገረመኝ ልንገርህ ኢትዮጵያ አጋንዳው አይቢ አነ ማቸለከ ማቲዮ አነጋታ ኢትዮጵያ እንዴት ነሽ? እግዚአብሔር ይመስገን። ጌታ ካንቺ ጋር ነው። አሜን። አሜን። እድሜሽ ይባረክ። አሜን። አሜን። በጣም የገረመኝ ልንገርሽ የሰራዊት ጌታ እግዚአብሔር በህይወታችሁ የምታይ ጉዳይ ያደርጋል። አሜን። አሜን። ከዚህ በኋላ ያው ድካም አይሆንብሽም። አሜን። አሜን። በጣም የገረመኝ ልንገርሽ እሺ አንቺና ባልሽ አንድ ላይ አሁን እንዳትኖሩ ማለት ነው። መልካም ህይወት ምንም አይታያችሁም አይደለም? እሱም ስራ የለውም። የአንቺ ስራ ቢሆንም ማለት ነው ያን ያክል ገቢ አለ የምትይው ስራም አይደለም አለ የማይባራ ነው። ገባ አንቺ አሁን ትልቁ ነገር ማለት ነው ሌላ ቦታ አንቺ ሄደሽ ነው የምትሰሪው። በሰው ቤት ነው አንቺ የምትሰሪው? አዎ በሰው ቤት ነው የምሰራው። ፀጉር ቤት ነው የምትሰሪው አንቺ? ፀጉር ቤት? አዎ ፀጉር ቤት ነው። በጣም የገረመኝ ልንገርሽ አሁን ሁኔታዎቹ ሁሉ ጥሩ አይደሉም። በጣም እሱ ከተማውን ለቆ መጥቷል። አዎ በሀገሩ አይደለም እሱ ያለው አሁን ወዛ ቦታ መጥቷል እንጂ ምንም የለውም። ጉዳይ አልተመቸውም። በጣም ገና ታውቂያለሽ አሁን ከተጋባችሁ ማለት ነው መሻቲ ከላሮሽ ነተከ ማሳፕለ ኮረጀ ነተከ እናንተ ታውቂያለሽ በዚህ አመት ማለት ነው ታይሳስ 4 ተጋባችሁ አይደለም? አዎ መቼ ተጋባችሁ? ታይሳስ 4 ላይ ያውልሽ አሁን ሁለታችሁ አንድ ላይ እንዳትቀመጡ በቂ ፋይናንስ ምንም የላችሁም። ባለቤትሽ ማለት ነው ባለቤትሽ በጣም ጌታን ይወዳል። በጣም ለጌታ ፍላጎት አለው። ከዛ ውጪ ያው ጌታ አሁን እሱ ላይ የምታይ ገንዘብ የለ ግን ጸጋ አለው። በጣም ቤት ውስጥ ቁጭ ብሎ ማለት ነው እግዚአብሔር የራሴን ራእይ ከሰጠኝ ብሎ የምጸልየው ሁሌ ማለት ነው። አዎ አንቺ እና እሱ ደግሞ ተያይዛችሁ ሁሌ ትጸልያላችሁ አይደለም? ትጸልያላችሁ፣ ትጾማላችሁ። እኔ ዛሬ አንድ ቃል አወጣለሁ።
ከባድ ነቢይ ሆኖ እሱ ይነሳል። አንቺም ታገለግያለሽ። ህይወታችሁ ይባረክ። መንገዳችሁ ያማረ ይሁን። ፈጽሞ ክፋት አያገኛችሁ። ዛሬ ቃላችሁ ይሁንላችሁ። መንገዳችሁ ያማረ ይሁን። ደረሰ ያውል እግዚአብሔር በህይወት የምታይ ጉዳይ ያደርጋል። አሁን ትልቁ ችግር አንተ አማርኛ አትወድም እንጂ እኔ አሁን ላንተ በሚገባው ቋንቋ ያገለግላለሁ። እግዚአብሔር ነገርን ሁሉ ቦታ ያስይዛል። እኔ ካንተ ጋር ነኝ። ህይወቱ ያማረ ይሁን። መንገድ ይቀየር። ጨለማ አንተን አያገኝክም። ፈጽሞ የምታይ ጉዳይ ይሁንልህ። በጣም የቀረበ በደል እንግዲህ ያንተ ወንድሞች ሁሉ ማለት ነው። አንተ ዝም ብለህ ቤት ውስጥ ቁጭ ብለህ ከእናታችን አንተ ቁጭ ብለህ ነው አንተ ያሉ ነው አይደለም። አንተ ደግሞ እኔ ራእይ አለኝ አገለግላለሁ ያልክ ነው። አሁን ስታየው ግን ማለት ነው ትናንትና በአንተ ጎን የቆሙ ወንድሞች ሁሉ ማለት ነው የግድ አንተ እዛ ገጠር የምትቀመጥ ከሆነ እኛ አንተ እናገዛለን ከእናታችን ጋር። ይሄ ጉዳይ እንዴ የምትል ከሆነ እኛ አያገባም ብለዋል። እኔ ግን ዛሬ አንድ ቃል አወጣለሁ። በወንድሞች አይደለም እግዚአብሔር ካንተ ጋር ይሆናል። ራእይ ወደ ስኬት ይቀየራል። በክብር ትቆማለህ። ልጄ ሆይ እኔ ካንተ ጋር ነኝ አለው። ይኸውልህ አንተ አዲስ ራእይ ጌታ ከሰጠኝ ያልከው አይደል አይደለም። አሁን ይሄን ከጸለይኩ በኋላ አንተ በኋላ ደውልልኝ። ያንተ ራእይ ምን ብለህ ራእይ እንደምሰጥ ማለት ነው ጌታ እንደምናገር በኋላ እነግራለሁ። ሃይዋን ራእይ ወንድሞች ጌታን ይወዳሉ፣ ጌታን ያገለግላሉ። በተለይ ማቺ አናሞ እሱ ጌታን ያገለግላል። በአንድ በኩል አርባ ምንጭ ዩኒቨርሲቲ ውስጥ ነው ማየው። እዛ ነው የምሰራው አይደለም። አናሞና ደባሮ እሱም ወንድሜ ነው። ዛሬ ቃል አውጥቻለሁ። ለቤታችሁ ለሁላችሁ መልካም ይሆናል። መንገዳችሁ ያማረ ይሁን። ክፋት አንተን አያገኝክ። ተጽዕኖ ሁሉ የወደቀ ይሁን። በኢየሱስ ማጸናውልክ። ተከናውን ውረስ ነቦንቾን ዶማሳ ነራያ ቦንቾን ውርሳሳ ነባይ ሞረተላ ጦሰ ማዳና ቆንጫ ተባረክልኝ። አንጀታ ጤና ይስጥልን። አቤት አፎስ ነኝ። ማን ልበል? ከየት ነው? ከስዊዘርላንድ። ማን ልበል? ሰላም እንዴት ነሽ? ወስ መልካም በኢየሱስም ያው ልጅ በዛሬ ቀን በዚህ ማታ አንቺ እዚህ ደውለሻል። እኔ አንድ ቃል አውጣለሁ። ከእንግዲህ በኋላ ሁሉ ያማረ ይሁን። ቤተሰብ ከተማ ሁሉ ትወርሻለሽ። ጨለማ ሀዘን አያገኝሽም። ጤና ይስጥልኝ። ማን ልበል? ሄሎ ጤና ይስጥልኝ። ጤና ይስጥልኝ። አፖስት ነኝ። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ጤና ይስጥልኝ። ጤና ይስጥልኝ። አቤት ይሰማል። ህይወትሽ ይባረክ። አሜን። ነገርሽ መልካም ይሁን። እኔ ዛሬ ቃል አውጣለሁ። ጌታ እግዚአብሔር ያው ልጅ እርግጠኛ ሆኜ ነው የማወራው። በዚህ ምሽት ህይወትሽ ይቀየር። አሜን። የማይዘጋ በር ይከፈትልሽ። አላማሽ ሁሉ ያማረ ይሁን። የትም ቦታ ግቢ ትወርሻለሽ። አሜን። እስቲ እኔ ከዚህ በኋላ በክብር እቆማለሁ እንጂ ሀዘን ትካዜ አይሆንብኝም። እኔ በጣም የገረመኝ ልንገርሽ፣ ካለብሽ ባህሪ አንደኛ ባህሪ አንቺ ለሰው መሆን ትፈልጋለሽ። ሰውን ትወጃለሽ። ሰውን ታከብሪያለሽ።
ጌታን ትወጃለሽ ለጌታ መሆን ትፈልጊያለሽ ግን ነገሮች ሁሉ የሆነ ልክ አይመጣም እስከ ዛሬ ታውቃለህ በህይወትሽ ማለት ነው ሲከ አንቺ ጋር ምንም የለም እኔ ግን ዛሬ አንድ ቃል አወጣለሁ ማይቢ ከዚህ በፊት እንታወቃለን አንታወቅም በነ ዙሪያ ከኔ ጋር የሚያገለግሉ ሰዎች ናቸው ከዚህ የምታውቁ ሰዎች አሉ አላቃቸው አታውቂያቸውም እኔ ዛሬ አንድ ቃል አወጣለሁ እግዚአብሔር ምርኮሽ ሁሉ ይመልሳል አሜን ደግሞ ታሪክሽ ይቀይራል በጣም የገረመኝ ልንገርሽ እግዚአብሔር ለአንቺ አንድ ቻንስ በህይወትሽ ያዘጋጀልሻል አሜን ሰላምሽ ተመልሶ በክብር ትቆሚያለሽ አሜን ደግሞ ታገለግያለሽ አሜን እኔ በጣም የገረመኝ ልንገርሽ ለአንቺ በሽታም በሽታ ነው ኑሮም በሽታ ነው ስራ ቢሆንም አትወጂም ያለው ጉዳይ ሁሉ ርቆብሻል በጣም እንደ ድንገት ባንቺ እጅ እነዚህ ልጆች ባይኖር ኖሮ ማለት ነው አንቺ ብዙ ምን አስበሻል አሁንም ቢሆንም ማለት ነው እነዚህ ልጆችሽ ወይ ሰው አስቀምጠሽ ማለት ነው ሀገር አምጥዩ ሰው ማንንም አንቺ የልብ ሰው የለሽም ለቁጥርማ በእናንተ ቤት ብዙ ናቸው ብዙ ወንድም ብዙ ይታላ አሉ ግን ልብሽን የሚያሳርፍ ማንም ሰው የለም ይሄ ሁሉ ሰው እያለ አንቺ ግራ ገብቶሻል ምንድነው የኔ ጉዳይ አንቺ ያልሽ ያለሽው በጣም በትዳር አልተሳካለሽም በስራም አልተሳካለሽም በነገር ሁሉ ልክ አይደለም ያለው ትላንትና ከዚህ በፊት አንቺ በጌታ ቤት አልነበርሽም አሁን ደግሞ ወደ ጌታ ከመጣሽ በኋላ በሰዎች ሁሉ ጠሉሽ አይደለም አሁን ብቻኛ ሆነሻል ብዙ ሰው እያለ ሰው አንቺ አተሻል እኔ ዛሬ መጸለይ እፈልጋለሁ የሰራዊት ጌታ እግዚአብሔር ባንቺ ወት የምታይጉት ያደርግልሻል አሜን ልጄ ሆይ ክፋት አያገኝሽም አሜን ሀዘን መከራ አንቺን አያገኝሽም አሜን እኔ ስምሽን እቀይራለሁ አሜን አንቺ ሁሌ እንዲህ ነው የምትይው እስከ መቼ ነው ይሄ ወት አንቺ ያልሽ ያለሽው ትክክል ሁለት ሶስት ባንቺ አንቺ ራስሽ ማለት ነው ልታጠፊ አንቺ አስበሻል እውነት ነው ይኸውልሽ በፍጹም አንቺ አጠፍም አትሞችም አሜን በክብር ትቆሚያለሽ አሜን በኃይል ትቆሚያለሽ አሜን እኔ በስቲ እኔ ምድራዊ ወታደር አይደለሁም በስቲ ምድራዊ ወታደር አይደለሁም በስቲ ምድራዊ ወታደር አይደለሁም የእግዚአብሔር ወታደር ሆኜ ገና ወንጌል አገለግላለሁ ገና ቤተሰቦችን እወርሳለሁ በጣም የገረመኝ ልንገርሽ እርግጠኛ ሆኜ ነው የማወራው አንቺ ከዚህ በኋላ ማለት ነው ጌታን ታገለግያለሽ አሜን ክብርሽ ይመለስ ሰላምሽ ሙሉ ይሁን አሜን በጣም የገረመኝ ልንገርሽ ሰይጣን አንቺን ተራ ቦታ ሊያስቀምጥሽ ሊያስቀርሽ ልጆችሽ እንድበታተኑ ለምን እሷ እንደዛ ሆነች ብሎ ማለት ነው ቤተሰቦች ሁሉ አንቺ በደም ሊጠራሽ ያደረገ ነው ያለው እኔ ዛሬ አንድ ቃል አውጣለሁ ያው በጌታ ነው እናገራለሁ እግዚአብሔር ባንቺ ወት የማይጠፋ ጉዳይ ስለሚያደርግ በርካታ ሰዎች ደስታሽን ያያሉ እንጂ ያንቺን በሽታ ያንቺን መበታተል የሌሎችን ጉዳይ አያዩም አሜን አንቺ አሁን ከምንም ያልሽ ነው ያለሽው ዛሬ እኔ አንድ ቃል አውጣለሁ አሜን ልጆችሽን ታሳድጊያለሽ እንጂ አሜን አንቺም አትሞችም ልጆችሽም አይበተኑም ህይወትሽ መልካም ይሆናል ደግሞ ክፋት አንቺን አያገኝሽ በጣም የገረመኝ ልንገርሽ አሁን ያለው ባልሽ ማለት ነው ወይ ጠፍቶ አይጠፋም ወይ ኖሮ አይኖርም አንቺን ትልቁ ነገር ማለት ነው አገባው እንዳትም አላገባው ሁሉ ግራ ገብቶሽ ነው ማየው እኔ ዛሬ አንድ ቃል አውጣለሁ በኢየሱስ ስም ከዚህ በኋላ ነገርሽ ሁሉ ያማረ ይሁን አሜን መንገድሽ ሁሉ ያማረ ይሁን አሜን ደግሞ ተጽዕኖ ሁሉ የወደቀ ይሆናል አሜን አሁን የጌታ ክን ያገኝሽ አሜን በጣም የገረመኝ ልንገርሽ እሺ አንደኛ አንቺ አሁን ሐረር መሄድ ሐረር አንቺ ምን አለሽ ሐረር ቤተሰቦቼ እነሱ ዛናቸው አይደለም ሐረር እንዳትሆኝ ግራ ገብቶሽ ነው ማየው ትክክል አዲስ አበባ እንዳትሆኝ ግራ ገብቶሽ ነው ማየው ትክክል አሁን ታውቂያለሽ አንቺ እንደ ወፍ ማለት ነው እንደ በርድ እንትን በጠይቁ ደስ ይልሻል ዛሬ እኔ አንድ ቃል አወጣለሁ አሜን በጌታ በኢየሱስ በክብር በሰላም ሁሉ ጉዳይ አልቆ ታገኛለሽ አሜን በሽታ ኮንተ አሁን ስራ እንዳሰረው እንኳን በጣም ያምሽ አይደለም ወደ ሐኪም ቤት ስትሄጂ ማለት በሽታሽ ይሄ ነው እንኳን አልተባልሽም ግን በጣም ያምሻል ዛሬ አንድ ቃል አወጣለሁ አሜን ከዛሬ ማታ ጀምሮ በጌታ በኢየሱስ ከላይ ከጸጉር ጀምሮ እስከ ሰላምሽ ይመለስ አሜን በሽታ ሁሉ ካንቺ ይነሳ
አሁን ታሪክሽ ይቀየር አሜን መንገድሽ ያማረ ይሁን ተጽዕኖ ሁሉ የወደቀ ይሁን አሜን በማንም የማይዘጋ በር ይከፈትልሽ አሜን ይኸው ቃል አወጣው ከዚህ በላይ አይበላሽም አሜን ነገርሽ ሁሉ ይስተካከል ነገርሽ ሁሉ ይስተካከል አሜን እጅሽን በግንባርሽ ጫኝ እስቲ በግንባርሽ ላይ ከዛሬ ማታ ጀምሮ የእግዚአብሔር ሞገስ ያገኝሽ አሜን ደስታሽ ሙሉ ይሁን አሜን ታሪክሽ ይቀየር አሜን መላ ቤተሰቦችን ይወርሳሉ በሲ መላ ቤተሰቦችን ይወርሳሉ በሲ መላ ቤተሰቦችን ይወርሳሉ አሁን ቤታችሁ ውስጥ አንቺ ብቻ ነሽ በጌታ አይደለም አሁን ብቻ ነኝ ሁሉ በጌታ አይደሉም ሁሉም አይደሉም አክራሪ ሙስሊም ናቸው እነሱ እግዚአብሔር ካንቺ ጋር ይሆናል አሜን ስምሽ ተቀየረ አሜን ደስታሽ ሙሉ ይሁን አሜን መንገድሽ ያማረ ይሁን አሜን ፈውስሽ የጸና ይሁን አሜን ፈጽሞ የማይጠፋ ወደ ባንቺ ህይወት ይሁን አሜን መንገድሽ እቅድሽ ዓላማሽ ሁሉ ያማረ ይሁን አሜን አይበላሽም አሜን እርግጠኛ ሆኜ እናገራለሁ ሁሉ ጉዳይ አልቆ ታገኛለሽ ቦታ ይዞ ታገኛለሽ እግዚአብሔር ካንቺ ጋር ይሆናል ነገርሽ ሁሉ አዲስ ይሁን አሜን በጣም የገረመኝ ልንገርሽ እሺ ባለቤትሽ ያውልሽ አሁን ለሱ ጥሩ የልብ ጓደኛ ሰው የለውም እንጂ ማለት ነው ካለው ባህሪ አንደኛ ባህሪ መጥፎ ሰው አይደለም አንድ በነገሮች እሱ አልተባረከም አሁን በሱ ውስጥ እኔ ማየው ልንገርሽ የሆነ ስጋት አለበት በጣም ስጋት አለበት እሱ ማለት ነው እንዴት ሆኜ ነው አንድ ላይ መኖር የምችለው ያለው እሱ ሁሌ ማለት ነው እኔ ዛሬ አንድ ቃል አወጣለሁ እግዚአብሔር አሁን እየሰራ በዛ ስራ ቦታ ብቻ ሳይሆን ማለት ነው ሌላ በር ያዘጋጅለታል አሜን አሜን እስቲ አንተ የምወድ በስቲ አንተ የምወድ ቢኒ ማነው ስሙ ቢኒ ከዚህ በኋላ በስቲ በየሰው ቤት አትንከራተትም አንተ በስቲ እኔ ራሴ ለአንተ ምግብ አዘጋጃለሁ እንጂ ምግብ አዘጋጃለሁ እንጂ አንተ ለሰዎች ምግብ አታዘጋጅም በስቲ ኢየሱስ ስራ ምንድን ነው ምግብ ነው የሚሰራው በኢየሱስ ስም ባለቤትሽ ወደ አንቺ ይምጣ ሰላምሽ የበዛ ይሁን አሜን ደስታሽ ሙሉ ይሁን አሜን ደግሞ ታሪክሽ ይቀየር አሜን ልጆች ለጌታ ይሁን አሜን ዛሬ ቃላው ሁሉ ያማረ ይሁን አሜን በጣም የገረመኝ ልንገርሽ አንቺን ትልቁ ስጋት ልንገርሽ ሰላሜ ካልተመለሰ ነገር ቦታ ካልያዘ ከዚህ በኋላ እኔ ቁጭ በእኔ አልሞትም ብለሽ ማለት ነው አሁን ልጆችሽን ሁሉ ይዘን ወጥተሽ አይደለም በኢየሱስ ዛሬ አንድ ቃል አውጣለሁ ከዚህ በኋላ ታሪክሽ ሙሉ ይቀየር አሜን በጣም የገረመኝ ልንገርሽ እሺ ቤተሰቦች የሚያውቁ አዲስ አበባ እንዳለሽ ነው የሚያውቁሽ ትክክል አዲስ አበባ አንቺ ያውልሽ ሀረር እንዳትሆኚ ግራ ገብቶሻል ትክክል ነው እንዳልሄዳ አዲስ አበባን ግራ ገብቶሻል እውነት ነው አሁን ግራ ገብቶሽ ነው በጣም ስላመመሽ ማለት ነው ልጆችሽን ይዘሽ ወደ አዳማ ገብቶሻል ዛሬ አንድ ቃል ላውጣልሽ እሺ በኢየሱስም ልጆችሽን ይዘሽ አዲስ አበባ ትመለሻለሽ አሜን ገና የሥራ በር ይከፈትልሻል አሜን እርግጠኛ ሆኜ ነው ያውልሽ እሺ ቅድም እንዳልኩሽ ማለት ነው አንቺ ከዚህ በኋላ ማለት ነው ምድራዊ ፖሊስም አይደለሽም አንቺ የእግዚአብሔር ሰው ሆነሽ ትቆሚያለሽ እሺ እግዚአብሔር ሰው አሜን ስራሽ ምንድን ነው አንቺ አሁን ምንም አይነት ስራ አልሰራም በቃ ቤት ያንን ስራውን ትቼ ምንድን ነው የምትሰሪው በፊት ምን ነው ስራሽ በፊት ፖሊስ ቤት ነው ምን አልሽኝ በፊት ፖሊስ ቤት ነው የምትሰሪው ማለት ነው አሁን እሱን አቆምሽ አቁሜያለሁ ስለዚህ አውልሽ የእግዚአብሔር ፈውስ ባንቺ ላይ በኃይል መጥቶ አሜን በክብር ቆመሽ አሜን ቅድም እኮ ብያለሁ ያው አንቺ ምድራዊ ፖሊስ ሳትሆኚ አገልጋይ ሳትሆኚ ማለት ነው የእግዚአብሔር ወታደር ሆነሽ በክብር ትቆሚያለሽ አጋንንት ታወጪያለሽ ቃል ትሰብኪያለሽ አሜን ደግሞ ጌታ ካንቺ ጋር ይሆናል አሜን አሁን መንገድሽ ያማረ ይሁን አሜን ተጽዕኖ ሁሉ ካንቺ ይነሳ አሜን እስቲ አንዴ ውሃ ያዥ እስቲ በእጅ ውሃ ያዥ እስቲ ይሄን ውሃ በኢየሱስ ፈውሽ ያለው አሜን ሰላምሽ በፍጹም ይመለስ አሜን ታሪክሽ ሙሉ ይሁን አሜን ደስታሽ ሙሉ ይሁን አሜን የማይጠፋ ጉዳይ ባንቺ ወድ ይገለጠ አሜን አይበላሽም አሜን ከእንግዲህ በኋላ ሁሉ ያማረ ሁሉ መልካም ይሁን አሜን ጸጋ በክብር ያገኝሽ አሜን በኢየሱስ አጸናውልሽ
ያው ቃል ወጥቷል ከእንግዲህ በኋላ ሁሉ አልቆ ታገኛለሽ አሜን ስምሽ ነገርሽ ሁሉ አድሶ ታገኛለሽ አሜን ፈጽሞ ሁሉ ያማረ ይሁን አሜን እግዚአብሔር አሁን ልጆች ካንቺ ጋር አሉ አዋሉ እጅሽ ጫኝ እጅሽ በሱ አርገሴ በልጅሽ አርገ እሺ እኔ ምልሽ እሺ ባካል ባካል ልጄ ነው ልጅሽ አይደለም ዮሮሳን ለሁለቱ ከዚህ በኋላ ህይወታችሁ ያማረ ይሁን አሜን መንገዳችሁ ይቀየር አሜን ጨለማ አንቺን አያገኝሽ አሜን አላማሽ ሁሉ ያማረ ይሁን አሜን በማንም የማይዘጋ ትልቅ በር ይከፈትልሽ አሜን በበሽታ ምክንያት አንቺም ልጆችሽም ሞትን ሐዘን አይሆንም አሜን ሁሉንም ውረሽ በጣም የገረመኝ ልንገርሽ እሺ አንቺ አሁን በሽታ ይዘሽ በስጋት እዛ ቤት ገብተሽ አይደለም እኔ ዛሬ አንድ ቃል አውጣለሁ በኢየሱስም በአንቺ ኬስ ቤቱ ይባረክ አሜን በክብር ተመለሽ አሁን ሰላምሽ ሁሉ ይመለስ አሜን ተጽዕኖ ሁሉ የወደቀ ይሁን አሜን ልጆችሽን በልዩ ማስተዋል በልዩ ዕውቀት በልዩ እግዚአብሔር ያሳድጋቸዋል አሜን በኢየሱስም ታሪካችሁ ሁሉ ይቀየር አሜን ያው ቃል ወጣ አንድ ጉዳይ አይበላሽም አሜን ቆይ ሰራዊት ሄሎ አቤት እግዚአብሔር ሰራዊት ሳምራዊት አይደለም ከቢኒያም ጋር በተያዘ ከቢኒያም ጋር የተያዘ እሺ ያውልሽ አንቺ ከቻልሽ ነገ ማለት ነው እሱን ወይ ስታገኝ ስልክ ስጪውና ማለት ነው እራሱ ይደውል ህይወታችሁ ከዚህ በላይ ያማረ ይሁን አሜን ክፉ አንቺን አያገኝሽ አሜን መንገድሽ ያማረ ይሁን አሜን አላማሽ ሁሉ ያማረ ይሁን አሜን በምክንያትሽ ያበት ሁሉ ይባረክ አሜን በኢየሱስ ሰላምሽ ተመልሷል አሜን ሹሮ ይናገራለሁ በቅርብ ጊዜ ውስጥ ትመሰክሪያለሽ እሺ እግዚአብሔር በኢየሱስም አጸናውልሽ አሜን ተባረክ ተከናወኘ አሜን መልካም ጊዜ ተባረክ ሃሌሉያ የትም ቦታ ያላችሁ ቅዱሳኖች ዛሬ እንዲህ የቃል አውጣለሁ አሁን የታችን ጉዳይ እንዳይሰማችሁ ማለት ነው በበሽታ ምክንያት ቤት ለቃ ሌላ ቦታ ልጆቼ ምን አድርጋለሁ ብላ በስጋት ሰው ወጣለች ኢየሱስ ጌታ ነው ቅድም ቃል የሰማን ነበርና ቃሉ እንዲህ የመቀጠል ነበረ ነገሮቻችሁን ትቀጥላላችሁ የጌታ ክንድ ይገለጣል ባንተ ምክንያት በቤታችሁ ወንጌል ይሰበካል ጌታ ከሱ ጋር አለ ጌታ ከሱ ጋር አለ የሚባል ዜና አሰማው ያለው እግዚአብሔር መልካም ዜና አሰማቸው ነው ስለዚህ አይበላሽም እንደሷ የዘጋችሁም የፈራችሁ ካላችሁ ዛሬ ቃል አውጣለሁ እግዚአብሔር በህይወት ዘመናችሁ የማይጠፋ ጉዳይ ያደርጋል መንገዳችሁ ያማረ ይሆናል አላማችሁ ያማረ ይሆናል ደግሞ ተጽዕኖ ሁሉ የወደቀ ይሆናል የጌታ ክንድ ያገኛችኋል የትም ቦታ ያላችሁ ቅዱሳኖች ጌታ እግዚአብሔር ድንቅ ያደርጋል ከዛሬ ቀን ጀምሮ ሁሉ ያማረ ይሆናል ወደ ቀኝም ወደ ግራም ሁሉ አልቆ ታገኛላችሁ እስቲ አልቆ አገኛለሁ ለዛንደ አልቆ ታገኛለሽ ሁሉ ሰላም ይሆናል አይበላሽም በትንሳኤው ኃይል ጤና ይስጥልን አቤት አፖስቶል ይሰማሻል ጌታ ይባረክ የት ነው ሁሉ ያማረ ይሁን አሜን ታሪክ ይቀየር አሜን አዲስ ህይወት ያገኛችሁ አሜን ምን ባልና ሚስት ናችሁ አዎ እሺ በምን ላይ ቃል አውጣላችሁ አገልግሎትና በትዳራችን ላይ ከእንግዲህ በኋላ በጌታ በኢየሱስ ስም በትልቅ ጸጋ ተገለጡ አሜን መንገዳችሁ ሁሉ ያማረ ይሁን አሜን በምንም አትያዙ አሜን አሁን ጸጋ በጥፍ ያገኛችሁ ስልኩ ተቋረጠ በዛሬ ቀን የትም ቦታ ያላችሁ ቅዱሳኖች ጌታ እግዚአብሔር በጸጋም በፋይናንስም ይባርካችኋል ይሄን ቃል ከሰማችሁ ማለት ነው ለሁላችሁ ከዚህ በኋላ የማይጠፋ ጉዳይ ይሆናል አይበላሽም ሃሌሉያ ጤና ይስጥልን አቤት ማን በርከት ነው አፖስቶል ስራጀንታ አዎ ነኝ ከጅማ እሺ አንዴ እንደጸልዩልኝ ፈልጌ ነው ህይወቱ መልካም ይሁን አሜን በምን ላይ ልጸልይልህ በምን ላይ ልጸልይልህ በምን ላይ ጋብቻ
አላገባም። በኢየሱስም መልካም ትዳር መልካም ህይወት ይሰጥክ። ጌታን የምትወድ አንተን የምታከብር እጅግ በጣም መልካም የሆነች ቆንጂዬ በመልካም ልጆች በመልካም ህይወት የጌታ ክድ ባህሪ ያገኝክ ይሳየው ሆይ በጌታ በኢየሱስም ሃሌሉያ። ያላገባችሁ ቅዱሳን ለሁላችሁ ቃል አወጣለሁ። ጌታ እግዚአብሔር መልካም የሆነ ትዳር መልካም የሆነ ልጆች ላንቺም ላንተም በኢየሱስ ክርስቶስ ለቤታ ሁሉ ይሁንላችሁ። ጤና ይስጥልን። ሰላም ነው። አይሰማኝ። አቤት አቤት። ማን በርከት ነው? ሐዋርያው ጋር ሐዋርያ እስራኤል ሄሎ፣ ይሰማል? ሄሎ፣ አቤት። ተቋረጠ። ድንቁ ኢየሱስ ድንቅ ያደርጋል። አሁን ቃል አወጣለሁ። እግዚአብሔር በነገው ሁሉ ጣልቃ ይገባል። መንገዳችሁ ያማረ ይሆናል። ከእንግዲህ በኋላ አይበላሽም። አላማችሁ ያማረ ይሁን። እቅዳችሁ ያማረ ይሁን ያቻለው። ዛሬ እንግዲህ ጁን ፈረስት ነውና በዛሬ ቀን በማውጣው በዚህ በእግዚአብሔር ቃል ነገሮች ሁሉ አልቆ ታገኛለሽ። ቦታ ያዘ እንዲሆን ታሪክ እንዲቀየር ደስታችሁ ሙሉ እንዲሆን ያው ቃል አውጥቻለሁ። እግዚአብሔር ነገሮቻችሁ ሁሉ ቦታ ያስይዛል። መርገም አያገኛችሁ፣ ክፋት አያገኛችሁ። ቤታችሁ ሙሉ ይሁን። በማንም የማይዘጋ ትልቅ በር ይከፈትላችሁ። ቃል ወጥቷል፣ አይበላሽም። ታመናችሁ ሮላችኋል። እንግዲህ በዛሬ ቀን ያለው ጊዜ በዚህ ላይ እናበቃለን። ነገ ያለው ደግሞ በክብር እንቀጥላለን። ጌታ መልካም ያደርጋል። የማይጠፋ ጉዳይ ይሆናል። ስለዚህ በዛሬ ቀን የትም ቦታ ያላችሁ ቅዱሳኖች ሄሎ፣ ጤና ይስጥልን። ጤና ይስጥልን። አቤት፣ ጤና ይስጥልን። አፖስትል ነኝ። ማን በርከት ነው? ዳንኤል ነው የሚባለውና ከቤልጅየም ነው የምደውልልህ። ከየት አልከኝ? ከቤልጅየም ቤልጅየም አውሮፓ። ቤልጅየም። ማን አልከኝ ስሜን? ስሜ ዳንኤል ነው የሚባለው። ነገርህ ህይወቱ ያማረ ይሁን። አሜን። ከዛሬ ጀምሮ መውጣት ሁሉ ያማረ ይሁን። ዳንኤል ይባላል። በጣም የገረመኝ ልንገርህ፣ በጣም የገረመኝ ልንገርህ። አይሰማም እንዴ? አይሰማም። ይኸውልህ ህይወትህ ከዚህ ሁሉ ይቀየራል። እግዚአብሔር ነገር ስማ፣ ዛሬ ቃል አውጣለሁ። ከእንግዲህ በኋላ ሁሉ ያማረ ይሁን። የጌታ ክንድ ያገኝክ። ፈጽሞ አይበላሽም። ይኸውልህ ልብን ወደዚያ ልብን ወደ መልስ። ይኸውልህ ዳንኤል ይሰማል አይደለም? ይኸውልህ እግዚአብሔር በህይወቱ የማይጠፋ ጉዳይ ያደርጋል። አሜን አሜን። ሐዋርያ አሜን። እኔ እናንተ ማይብቱ ቃል እንተዋወቃለን። ለመጀመሪያ ጊዜ ደወልኩት። ምን አልከኝ? ለመጀመሪያ ጊዜ ነው የተገናኘነው። ከዚህ በፊት ተገናኝተንም አናውቅም። በጣም የገረመኝ ልንገርህ። እሺ አንተ አሁን ከምንም በላይ ማለት ነው፣ ከምንም በላይ ያንተ ችግር ገንዘብ አይደለም። ትልቁ ያንተ ችግር ልንገርህ አይደለም። ይኸውልህ ልጆች ቢሆኑ ማለት ነው በጣም የሚያማምሩ ቆንጆ ልጆች ነው ማየው። ሁለት ልጆች ነው ማየው። መልካቸው ያምራል። ግን ትልቁ ያንተ ችግር ልንገርህ፣ የኤደን ጉዳይ ኤደን የምትባለው እሷን ታውቃለህ? አንዳንዴ ያማታል።
ቤት ውስጥ ሰላም የለም፣ አንድነት የለም። በጣም ትልቅ ችግር ነው የማየው በአንተ ዙሪያ ላይ። ዛሬ ቃል አውጣለሁ በጌታ በኢየሱስ ስም የቤት ሰላም መልካም እንዲሆን ጸልይልሃለሁ። ታሪክ ነገር ሁሉ መልካም ይሁንልህ። አንተም ከምንም በላይ ልጆች እንዴት ነው ማሳድገው የሷ ጉዳይ እስከመቼ ብለህ አንተ ለሷን ጭምር ትጨነቃለህ አይደለም? በጣም ብዙ ነው የምትጨነቀው ስለሷ። ትክክል ነው። በተለይ ቤት ውስጥ አንተ አሁን ስራ እንዳሰራ ያለው ጉዳይ ሁሉ እንዳትወጣ እንዳትገባ፣ ልጆችም ልጅ ናቸው። የሷ ጉዳይ በጣም አንተን አስጨንቀዋል። በጣም ትክክል ሐዋርያ። እኔ ዛሬ አንድ ቃል አውጣለሁ፣ ጌታ እግዚአብሔር ጣልቃ ይገባል። ቆይ እኔ የምልህ መልካም ትልቋ ልጄ ነች። የመጀመሪያ ልጄ ነች። ኖህ ማለት ደግሞ ሁለተኛ ትንሹ ልጄ ነው። በክብር ያገለግላሉ። ልጆችን እኔ ያሳድጋለሁ። እድሜያቸው መልካም ይሆናል፣ ክፉ አያገኛቸው አለ ጌታ። ተጽዕኖ ሁሉ የወደቀ ይሁን። ቆይ እኔ የምልህ በምክንያት ወንድሞች ሁሉ ይባረካሉ። የእግዚአብሔር ክንድ በኃይል ያገኘክ በኢየሱስ ታሪክ ሁሉ ይቀየር። በጣም የገረመኝ ልንገርህ አይደለም? አንተ ማለት በአንድ ከተማ በአንድ ቦታ ያልተገደብክ በብዙ ሁኔታ ስራ የምትወድ ለስራ ያለ ቤተሰቦች የምትወድ ለትዳር ታማኝ የሆንክ ለልጆች መልካም አባት የምትሆን ከተማ ለቀ በብዙ ኮንዲሽን አንተ በተለይ በዩኤን ድርጅት ውስጥ አንተ የሰራ ሰው ነህ። አንተ ብዙ በረሃ ቦታዎች አንተ ዞረሃል። ግን ትላንትና መልካም ስራ አንተ ሰርተ ካለክ በኋላ ብዙ ሰዎች ትላንትና ካንተ ጋር ብዙ ሰዎች ሁሉ ክፋት አስበው ማለት ነው ከስራ ቦታ ሁሉ አንተን ከልክሎ ነው ማየክ። አሁን ከዛ የተነሳ ማለት ነው በነገር ሁሉ አንተ ሲከዳ አንተ ነው ማየው፣ ሰላም አንተ ነው ማየው፣ ደስታ አንተ ነው ማየው። ይኸው ዛሬ አንድ ቃል አውጣለሁ፣ ከእንግዲህ በኋላ ሁሉ ያማረ ይሆናል አለ ጌታ። ልጄ ሆይ በጎኔ ነው እቆማለሁ። የእሷን ጉዳይ እኔ ቦታ አስይዛለሁ። ከአባቷ ከመብራቱ ቤት የመጣ መርገም ሰበርኩ አለ ጌታ። መብራቱ የአባቷ ስም ነው። ይኸው ዛሬ ቃላቱ ጨለማ ሁሉ ተሰበረ። መልካም ይሆናል። ልጄ ሆይ እኔ ካንተ ጋር ነኝ። በኢየሱስም ሁሉ ጉዳይ ያማረ ሆኖ ታገኛለህ። ታሪኩ ተቀየረ። ማኮላ ዜናተከ ማማሳኮራ ዜናተከ ማማሳኮራ ዜናተከ በጣም የገረመኝ ልንገርህ፣ አንተ ከድሮን ጀምሮ ጌታን ትወዳለህ፣ ግን ከሷ ጋር ገና ትዳር ስትይዞ ራሱ ማለት ነው መንፈሳዊ ነገሮችን ያልጠበቀ ጉዳይ ነው የማየው። ሲጀመር ትዳር ስትይዙ ማለት ነው የሆነ ጸልያችሁን በቃልም አይደለም፣ ይሄ መንገዱ ሁሉ ልክ አይደለም፣ በሌላ መንገድ ነው የተጋባችሁ እናንተ። ዛሬ እኔ ቃል አውጣለሁ ከዚህ በኋላ በጌታ በኢየሱስ ስም የትላንትና ህይወት የሚያስረሳ ልዩ ክብር ያገኘክ። ነገሮቻችን መልካም ይሁን። ደስታችን ሙሉ ይሁን። ፈጽሞ ሁሉ ያማረ ይሁን። እናንተ አሁን ታውቃለህ በሆነ ቦታ ልታመልኩ ሁሉ ጀምራችሁ አሁን ቸርቹን ያለው ጉዳይ ሁሉ ቦታ ለቆ ማለት ነው ልብ ጭምር ወርቆ ነው ማየው። በጌታ መሆን ትፈልጋለህ፣ ለጌታ መሆን ትፈልጋለህ። አንተም በአንድ በኩል በቸርችን ጥሩ ሰው አንተ አላገኘህም፣ በቤትም አላገኘህም። ነገር ሁሉ ልክ አይደለም።
እናመልካለን ብላችሁ የጀመራችሁ ቸርቹ ራሱ በጥሩ ኮንዲሽን ውስጥ አይደለም ማለት ነው። እኔ ዛሬ አንድ ቃል አውጣለሁ። ላንተ ብቻ አይደለም እዛ ቸርች ዙሪያ ያሉ ሰዎች ሁሉ ጌታ ገና ይጎበኛቸዋል። አሜን አሜን። ቆይ ስራቅ ማለት የአንድ ቤተክርስቲያን አገልጋይ ነው። ፀሐይ ደግሞ ቤተክርስቲያን እዛው ቸርች ማለት ነው። እሺ ህይወት አሁን ሁሉ ቦታ ለቆ ነው የማየው። እኔ አማኑኤል እኔ ዛሬ አንድ ቃል አውጣለሁ። ቸርቹ እንደዚህ እንደሆነ በኢየሱስ ክርስቶስ አይቀርም። አሜን። የጌታ ክብር ያገኛቸው። አሜን። ደግሞ በጣም የገረመኝ ልንገርህ፣ ከወንድሞች በኩል አንተን የሚያሳርፍ የለም፣ በስራ በኩል የሚያሳርፍ የለም። ትዳር ያክል ነው። ልጆች ገና ልጅ ናቸው ያለ ደግሞ በሰው ሀገር ነው ያለው። ከዚህ በፊት ወደ ሱዳን ሁሉ በጣም ብዙ ዞራ ወደ ሱዳን ያው ዛሬ ቃል አውጣለሁ በጌታ በኢየሱስ ከዛሬ ማታ ጀምሮ ነገር ህይወት ሁሉ የድካም አይሆንም። አሜን። ወንድሞቼ አንተና አሳርፉ፣ አንተ ግን ታሳርፋቸዋለህ። አሜን። እኔ የምልህ አሸናፊ ማለት ትንሹ ታናሽ ወንድም ነው። እሺ ዓለምን እህቴ ነች። ገነት ማለት እህቴ ነች። ጽጌስ እህቴ ነች። ዳዊት ወንድሜ ነው። ፊልሞን ወንድሜ ነው። ከዛሬ ጀምሮ ለሁላችሁ